በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የቀድሞ የሰላም ሚኒስትር ዴታ እንደዚሁም የክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ 7 ዓመት ከ2 ወር እንዲታሰሩ ፍርድ ቤት በዛሬው ዕለት ውሳኔ አሳልፏል። ጥፋተኛ በተባሉበት ህገወጥ የጦር መሳሪያ በቤታቸው ተገኝቷል በሚለው ክስ ማለት ነው። አቶ ታዬ ደንዳ ጥፋተኛ ሆነው ተገኝቷል። በዚህም ታዲያ 7 ዓመት ከ2 ወር እንዲታሰሩ እንደተፈረደባቸው ዛሬ ቢቢሲ አፋን ኦሮሞ ይዞት ከወጣው መረጃ ላይ ተመልክቻለሁ። በዚህ ሰዓት በዓለማችን ላይ ሰበር የተባለ ዜና ተሰምቷል። ዶናልድ ትራምፕ የፊፋን የሰላም ሽልማት አሸነፉ። ፊፋ ለመጀመሪያ ጊዜ ያቋቋመውን የሰላም ሽልማት ፉትቦል ዩናይትድ ዘ ወርልድ በሚል ስያሜ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ አበርክቷል። ሽልማቱም የተበረከተላቸው በዋሽንግተን ዲሲ ዛሬ እየተካሄደ ባለው የ2026 የዓለም ዋንጫ ድልድል ስነ ስርዓት ላይ እንደሆነም ተነግሯል። እናም የ2026ን ዓለም ዋንጫ አሜሪካ፣ ካናዳና ሜክሲኮ በጋራ እንዲያዘጋጁ የተመረጡ ሲሆን የቡድኖቹ ቁጥርም ወደ 48 ከፍ ማለቱ በዚህ ሰዓት በዓለም ላይ እጅጉኑ መነጋገሪያ ሆኗል። እሳት አደጋ በጨርቆስ መሿለኪያ ላይ ተከስቷል። ከጀርባ እንደምትመለከቱት እንግዲህ በጣም ከፍተኛ የሆነ የእሳት አደጋ እንዳለና የእሳት አደጋ መኪናዎችም እንደሌሉም ጭምር ነው የተነገረው ማለት ነው። በጣም ነው የሚያሳዝኑት። እሳቱም እንግዲህ በጣም እየሰፋ እየሄደም እንደሆነ ነው የተነገረው። መረጃዎችም ተከታትዬ እነግራችኋለሁ። አደገኛ ነው። መንደር ውስጥ ነው። በጣም ብዙ ነዋሪ ያለ። ኮፒ ሊንክ ሼር አድርጉልን ተሎ በሉ በእናታችሁ። ዛሬ በአዲስ አበባ ምንድነው የተፈጠረው? ጨርቆስ መሿለኪያ አካባቢ እንግዲህ እንደምታዩት ከባድ የእሳት አደጋ ተነስቶ ነበረ እና በሰዓቱም የእሳት አደጋዎች ደርሰው እሳቱ በደንብ ሳይዛመት በፊት ሙሉ ለሙሉ እሳቱን ተቆጣጥረው አጥፍተውታል።